እስፓላላላላ የሆነ ታሪክ ነው ዛሬ ይዤ የመጣሁት አንበሳዬ አንበሳ ነው እኮ ይሄ ውሻ መሰለ አይደል አንበሳዬ ውሻ እኮ አይደለም አንበሳዬ ገብሩ ይባላል ሰውየው ገብሩ ማለት ነው የሚገርም ነገር አንበሳው መጀመሪያ ላይ ደቦሎ ነው የሚመጣው እዛ ክቡር ዘበኛ የሚሰለጥኑ ወታደሮች ባሉበትና ወታደሮቹን አስቲ የሚያሳድገው ሰው ሲባል እንዴ እኛ እኮ በጥይት ለመሞት እንጂ በአንበሳ ተዘንጣጥለን የመሞት አላማ የለንም ትቀልዳለህ እንዴ ያሉት አለቃቸው ከዛ ገብሩ ማለት እኔ ያሳድገዋለሁ አንተ ተው ያማል እንዴ ጨለልክ እንዴ አንበሳ እኮ ነው አሉት ኧረ እኔ ያሳድገዋለሁ ችግር የለውም ማለት በቃ እሺ ነፍስህን ይማረው እንግዲህ ፈጣሪ ተብሎ ፍታትም ወጥቶለታል አሉ ይዞት ገባ አሳደገው ሲያሳደገው ካስቸገረ በጥይት በለው ተብሎ ነበር እንኳን ሊያስቸግረው እየተላፉ ምግብ እየተሻሙ ነው የሚበሉት ምናምን ነው አንቺ ምናምን አብረው ነው የሚጨብሱት ምናምን በቃ የሚገርም የፍቅር ላይ ማለት ነው እንደውም አግብቶ ከወለደ በኋላ ማለት ነው የሚገርም ነገር ሚስቱ አረገዘች ሚስቱ ስታረግዝ ቀይ ጸጉር ያላቸው የሱ ያንበሳው ጸጉር ቀይ ነው እና ሚስቱ ቀይ ጸጉር ያላቸው ወለደች እና ያሰብኩ ያለውን አቃል አንተ በቃ ተበላሽታል አይምሮ ደርቲ ማይንድ ማለት ነው ምክንያቱም ልንገር ሴት እርጉዝ እያለች በመታየው ነገር ሆዷ ውስጥ ያለው ልጅ ይወሰናል የሚባል ነገር ሳይንስ ነገር አለ ብዙም ባይገባኝም እና አሁን አስቀያሚ ሰው እርጉዝ ሴቶች ዞር አድርጎ ካጠገባችሁ ማለት ነው ልጃችሁ እንደዛ ሰውዬ የመሆን ቻንስ ከፍተኛ በጣም ብዙ ጊዜ የምታየውና ቤት ውስጥ ያው አብሮአቸው ነው የሚተኛው አብሮ ነው የሚውለው ብራዘር እናትየው ኢንፌክት አድርጎባት ነው የሚባለው ሳይንቲፊካሊ እና እንዳለ ልጆቹ ቀይ ነው ጸጉራቸው እንዳንበሳውና በቃ የሚገርም በቃ እንደዚህ ከህፃናቶቹ ጋር እየተላፋ ምናምን ወተት እየተቀማማ ምናምን ስጋ ምናምን እየተሻሙት እየሰረቁበት ምናምን ካፉ ላይ ምናምን ያደጉት የምሬን ነው የምልህ የሰውየው ልጆች ማለት ነው እና አደገኛ ቢዝነስማን ናቸው ሁለቱ ማለት ነው ጋንግስተር ማለት ነው ኮንትሮባንድም ይሰራሉ አብረው ማለት ነው አንዴ በለኛ ቢዝነስ የሚሰሩት ማለት ነው አየር መንገድ ምናምን እየሄዱ እየተጠሩ በየወተ ፎቶ እየተነሱ ከቱሪስቶች ጋር ከምን ጋር እየተነሱ መላይ ይጨብሳሉ ስጋቸውን ይገዛሉ ማለት ነው ጠጃቸውን ይጠጣሉ ፏ ጭብስ ብለው ነው የሚሉት በቃ ጭብስ ማለት ነው ፏ ብለው ቤታቸው የማይመጣ ሙዚቀኛ የለም ጥላውን ገሰሰን ጨምሮ በቃ እነ ሂሩት ምናምን አይቀሩም ነው ማለት ነው አስቦት አንቾን ቢያገኙ ያንበሳ በኖር አሁን እንደው ዘንጥሎ ይጥልል ነበር ሙዚቃ ይወድ ነበርና በቃ ፏ ነው የሚሉት አልኩ ኮንትሮባንድ እንዴት ይሰራሉ ካልከኝ ደግሞ እንጨት ምናምን የማይገቡ ነገሮች ነበሩ ወደ አዲስ አበባ በዛ ሰዓት ኮንትሮባንድ የሆኑ ነገሮች ነበሩ እነሱን ነገሮች ክፍለ ሀገር ላናፍሱ ይዞ ይወጣና ሲመለስ እነዛ ነገሮች ከአንበሳው ስርጭ ነው ይመጣል እስቲ አንበሳው ማንቀስቀሱ ይወስዳል አረ ለፉ በቃ በእናታችሁ ዞር በሉልን ነው የሚሉት እንዳለ ቢያቀም ማንንም አይፈትሽማ ማን ገብቶ ይፈትሻል መኩሪያ እኮ ነው ሰውየው መኩሪያ ነው እና በ1960ዎቹ ነው የባለስላሴ ጊዜ ነው የታሪክ ስቶሪ ሳልነግራችሁና ከዛ በኋላ ላይ ከደርግ መንግስት መጣ ከደርግ መንግስት በኋላ ገጭ ነገር አለ መሰለኝ ከዛ በኋላ ላይ አረጁ ሁለቱም 25 አመት ነው አብረው የኖሩት መሰለኝና መኩሪያ መንሰር ጀመረው ይነስረው ጀመረና ሞተ ታሞና በጣም ነው ያለቀሰው እንደውም በህመም አይደለም የሞተው የንክስናው ማሳያ ስለሆነ ሰዎች ጠቃ አርገውት ነውና የሚባል ነገር አለ እርግጠኛ ስላለው ማውራት አልፈልግም እሱ እና በቃ እንደ ለክሱ ልጁ ሞተ ተብሎ በጥሩምባ ተነፍቶ በእድር ምናምን ወይ አናን ተብሎ ነው የተቀበረለት ነው